ጨለማ ቤት ውስጥ ጥቁር ኮፍያ ለብሶ የተቀመጠ ሰው በሻማ ብርሃን ተከቦ ይታየኛል። ለወትሮው ቤታችን ሻማ በርቶ አያውቅም። በዛ ላይ ግቢ ውስጥ መብራት አለ። ከስራ ደክሞኝ አምሽቼ ስመጣ ባየሁት ነገር ብደናገጥም ማንነቱን ለመለየት አልተቸገርኩም። የለየሁት ግን ኮፍያ የሸፈነው ፊቱን አይቼ ሳይሆን በቁልማማ ከዘራው ነው። ምነው አባባ በጨለማ ምን ትሰራለህ? ምንድነው ይሄ ሁሉ ሻማ? አልኩኝ ወደ ቤቱ በቀስታ እየገባው። የሳሎኑ ጥግ ላይ ቁጭ ብሎ ሁለቴ ካሳለ በኋላ ማስታወሻ ብሎኝ ዝም አለ። የምን ማስታወሻ? ደግሞ ቤታችን ምን መጥቶ አልኩት በድንጋጤ። እኔ ብቻ ብሎ ዝም አለ። ከበፊቱ በበለጠ ፈራሁ። ማብራት ላበራ ሲቃጣኝ እረፍ የሚል ድምፅ የባስ ክው አድርጎኝ እንደቆምኩ ወሬውን ቀጠለ። የዛሬ 47 ዓመት ገደማ ነው። ጎረምሳ እያለሁ ከወዳጆቼ ጋር ልዝናና ቀጥሮ ያዝን። በሰዓቱ ሁላችንም ብር ነበረን። ሁሉን ማድረግ እንችላለን ብለን እናስብ ነበር። ልንሄድ በነጋታው ግን የሙዝ ልጣጭ አንሸራቶኝ ወድቄ ተሰበርኩ። ያን ቀን በመሰበሬ ሳይሆን ከጓደኞቼ በመቅረቴ ፍጹም ፈጣሪን አማረርኩ። ለሰዓታት ከፈጣሪ ጋር ተጣላሁ። ሊመሻሽ ሲል ግን አንድ ሰው ሲሮጥ ቤታችን ድረስ መጥቶ ጓደኞቼ ሙሉ በመኪና አደጋ ማለቃቸውን ነገረኝ። በተሰበርኩበት ማግስት እኔ ቆሜ 5 ጓደኞቼን ቀበርኳቸው። ዛሬ ጓደኞቼ የሞቱበት እኔ አማራሪው ደግሞ የተረፍኩበት ቀን ነውና 5 ሻማ እያበራሁ ነው። ያቺ የሙዝ ልጣጭ ጥላኝ ሰብራኛለች፣ ግን ባለውለታዬ ናት። ልጣጯ ባትጥለኝ እኔ አሁን ባልኖርኩ ነበር። አየህ፣ አንዳንዴ እኮ የጣሉን ከሞት ሊያተርፉን፣ ጠላት የሆኑን ከሆነ መከራ ሊያድኑን ይሆናል። አይግደለን እንጂ የጣልን ሁሉ ጠላታችን አይደለም፣ ምናልባትም አትራፊያችን ይሆናል። ሌላ አንድ ነገር ደግሞ አስተውል። ቢሞላም ባይሞላም ብትከስርም ብታተርፍም ህይወት ላይ ምንም ነገር ቢፈጠር ለበጎ ነውና አመስግን። ፈጣሪ ጓደኞቼን የወሰደበት ምክንያት አለው። እኔም ቆይቼ ልጅ እንድወልድ ቤተሰብ እንዲኖረኝ ፈቃዱ የሱ ነው አለ። አባባ ሲያወራ ሲቃ እያነቀው ነበር። ስለ ሁሉም ነገር እግዚአብሔር ይመስገን። አሜን።